ሰላም ጤና ይስጥልኝ ፋሚሊዎች። ብዙዎች ከጅማም ውጭ በመላው ኢትዮጵያ ያላችሁ በጣም ብዙ ሰዎች እየጠየቃችሁኝ ስለነበረ ሙሉ የመበየጃን ጠቅላላ ዛሬ ያሳያችኋለሁ ማለት ነው። ከመጀመሪያው ጀምሮ ማለት ነው። ይሄ መበየጃ ፓወር የለውም ተብዬ ነው የመጣው። ጠቅላላ ነገር ፓወርም ለምን እንዳጣ እያንዳንዱን ነገር በትኜ ሙሉ ተጠቅልል አሳያችኋለሁ ማለት ነው እና ተከታተሉ። ይሄ 13 ነው። አጋ ብለ ቀረጽልኝ ብራዘር። በነገራችን ላይ በጣም ብዙዎች እቺን ነገር ኮኔክሽን ቀጣያውን እንትን ስትሉ ነበረ። ያው የሁሉም ሰው ኢትዮጵያ ላይ ያለ ሰው በሙሉ የሚጠቀለለበት መንገድ ይሄ መንገድ ነው። ይሄን አልሰራሁትም። ይሄ መበየጃ አምራቹ እዚህ ነው፣ ሌላ ነው፣ ኖርማል ነው። በአጠቃላይ ተብላሽቶበት መጣ። እኔ ሪዋይንድ ሰራተኛ ነኝ። ጠቅላላውን ነገር አሳያችኋለሁ ማለት ነው። ለኔ ከመስጠት አይጎልም፣ ለምንም ችግር የለውም ብዬ ነው። በጣም መላው ኢትዮጵያዊ ይሄን ነገር እየጠየቀኝ ነው ታውቃለህ። በቃ በቲክቶክ ላይ በእናት አሳየን። በተለይ ደግሞ ወለጋ፣ መቀሌ፣ ሐዋሳ በጣም ብዙ ሀገር ማለት ነው። ስለዚህ አዎ ለዛ በሚል ይሄው ላሳያችሁ ነው። በቃ ማለት ያው አንደኛ እኔ ጋር ልከውም ለማሰራት እንትኑ ነው። ሁለተኛ ባለሙያ ስላጣን ነው ብራዘር በእናት በቃ ምናምን አለኝ። ለዛ ነው አይው እየቀረስኩላችሁ ጠቅላላው ማለት እና ይሄ ነው አሁን ጀመረ ማለት ነው መፈታት። አይሻልም? በቃ አዎ ምን ከመስጠት አይጎልም። ባክ ምን አባቱ እንደዛ ነው ወላሂ። ይኸው ጠቅላላ ይኸው እና ይሄ አሁን የተቃጠለበት መንገድ ያሳያቸው። ከላይ ሲታይ ንጹህ ነው አይደለ? ይኸው ጠቅላላ ይኸውና ሲወጣ ተቃጥሏል ማለት ነው። ይኸው ቃጠሎ ተመልከቱ አይደለ? ይሄ ሰከንደሪ ጥቅል እየወጣ ነው። አሁን ይሄ ሁለተኛው ጥቅል ለፈታ ነው። ይሄ ቺናየ ሬጉሌተር ጋር ትገናኛለች ማለት ነው። ቺኛው በቃ ማለት የሚረዳቸው አጥቶ አሁን በዚህ ዘመን ደግሞ ለምንድን ነው ክፋት የሚያስፈልገው? ቢያንስ ሰው አደን እኮ ነው ምድራችን ሰላም ልትሆን የምትችለው። ፍቅር ብቻ ነው እኮ የሚያሸንፈው። በቃ ወለጋ ነው መጥቶ ይሰራ እኮ አይሰራም። እዛ ሰርቶ ይበላል። ሰርቶም ቢሆን ይብላ ነገር እኮ ነው የሚለው። አዎ የሚጋፋ ነገር የለም። ወአለይኩም ሰላም ወራህመቱላህ። ምን በእኔ ያለውን ሪስክ ማን ይዘጋብኛል? በቃ ከላይ ሲታይ ኖርማል ነው። በተለይ አየህ ውስጡን ተቃጥሏል። ፕራይመሪ ተቃጥሏል እኮ ይሰራ ነበር አትልም? ግን ፓወር የሚባል የለውም። ይግላል አሁን። ስለዚህ ይግላል ፓወር የለውም ምናምን ለምትሉ ማብራት ጣሪ ይመልሳል ለምትሉ ሁሉ መልስ ነው ይሄ ማለት ነው። ይሄ ቪዲዮ ውስጥ መቃጠል ሲጀምር ብቻ ነው ይሄ ሊሆን የሚችለው ነው። እሺ አሁን ሰከንደሪ ጨርሰናል። ፕራይመሪ ላይ ገባን ነው። ምርጥ ሽቦ ነው ማለት የፋብሪካ ሽቦ ነው። ጋልቫናይዝድ ማለት በጣም ኢንሱሌት የሆነ ዋርኒሽ ዲናሞ ዋርኒሽ ነው። ዲናሞ ይሄን በለው በጣም ሽቦ
ጠቅላላ እንዲህ ስለተቃጠለ ብቻ ነው። የሁለቱም ወደ አንድ አቅጣጫ ይጠቀላሉ። አየህ ይሄ ወደ ውስጥ ሰራ ይሄም እንደዚህ። ስለዚህ ተቃራኒ ነው። አዩ አጠቃላዩና ያ ሁለቱም ወደ አንድ አቅጣጫ ነው እየፈታን ታስተካክሉት። በእንደዚህ አይነት ስራ ቅድም ምን ብያችኋለሁ? ሁሉም ነገር የተጣመረ ሁሉም ነገር ስትመለከቱት የተለያየ ይመስላል። እናንተና ያቺ እዛች ጋር ሁሊት የምትሸጠው አሮጊት የተለያያችሁ ትመስሉ ይሆናል። ነገር ግን ሁሉም ነገር በዚህ ዓለም ላይ የተገናኘና አንድ ነው። አሁን የምርም ያ ነገር ያ ተግባራት ለአንዲት አሮጊት አስቤዛ መግዛታችሁ ወይም ደግሞ ጉሊት ላይ ለምትሸጠው አሮጊት ቀኑን ሙሉ እዛ ጋር ቁጭ ብላ ከምትሸጥ ሙሉ ነገር አሁን ገዝታችሁ ቀኑን ነፃ በማድረጋችሁ የተነሳ ያጋጠማችሁ የኑሮ ውድነት ወይም ደግሞ የቤት ኪራይ 10 ሳንቲም ነው ማለት ነው። በጣም ብዙ ጊዜ ይሄን እንደዚህ ሙሉ ታስሮ አንድ ላይ ታስሮ 10 ሳንቲም በቃ ምርጡ መበየጃ ነው። ይሄ ግን አሁን በደንብ ታስሮ እዚህ ጋር ስንት ነው? ወደ 8 ሳንቲም ነው። ይሄ ወደ 8 ሳንቲም መበየጃው ማለት ነው። ይበልጥ ሞር ከፍተኛ ፓወር ለማግኘት ከፈለክ ምን ታደርጋለህ? 10 ሳንቲም ቢሆን የመጨረሻ ጉልበቱ ይበዛል ማለት ነው። ስለዚህ ጠቅላላ ስራውን ለማወቅ አሁን ያለው ሁኔታ 10 ሳንቲም። ስለዚህ ይሄኛው ምን ያህል ነው ቢባል አንዱ ላይ እየተሰካ ነው የተሰራው። ይኸውልህ አንዲ አሁን ይሄ ነው ትክክለኛ ቁመቱ ማለት ነው። ስለዚህ ይሄ እንደዚህ ሲሆን እዚህ ጋር ክፍተት ኖረ ማለት ነው። ወደዚህ ጋር ዙሮ እያሳያቸው እዚህ ጋር እንደዚህ ክፍተት ኖረ ማለት ነው። ያ ማለት ለምንድን ነው? እዚህ ጋር መጥቶ ለመሰካት እንዲያመቻቸው ማለት ነው። ስለዚህ ይሄ ምን ያህል ሳንቲም ነው ከተባለ